መንፈሳዊውን ነገር ከመንፈሳዊ ጋር እናነጻጽራለን ይልና ያው በስጋ የተገዛ ሰው የእግዚአብሔር መንፈስ አይቀበልም ይልና ይናገራል ማለት ነው። ስለዚህ አውዱን ስንመለከት የእግዚአብሔርን ነገር እንድናውቅ ያደረገን የእግዚአብሔር መንፈስ ነው ወይስ ደግሞ እኛ ከሰው በተማርነው ጥበብ ነው እያለ እያወዳደረ ነው እዚህ ጋር። ስለዚህ እግዚአብሔር መንፈስ ነው። በቃ እሱ ነው እያነጻጸረ ያለው እኮ። አቶ ልጅ ችግር የለውም። ቆይ እያነጻጸረ ያለው ሁለቱን ነገር ነው። የእግዚአብሔርን ነገር ያወቅ ነው በሰው ሰውኛ ጥበብ ነው ወይስ በእግዚአብሔር መንፈስ ነው? የእግዚአብሔር መንፈስ ትምህርት ነው። ትክክል ነው። እንዴ ይሄንን የሚገልጠው ታዲያ የእግዚአብሔርን ነገር የሚገልጠው መንፈስ ቅዱስ እንጂ ሌላ ማን ነው? መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም። በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ተብሎ ተነገረና ይህንን አብን የተረከው የእግዚአብሔር ልጅ ክርስቶስ ኢየሱስ ደግሞ ሁሉን የሚያስተምረውን ወደ እውነት ሁሉ ይመራቸዋል የተባለውን ቅዱሱን መንፈስ ላከ። ስለዚህ መንፈስ ቅዱስ ሰዎችን ሁሉ ያግዛል። ወደ እውነት ሁሉ የሚመራ ነው፣ ያስተምራል። ትክክል። ስለዚህ እዚህ ጋር እያነጻጸረ ያለው ምንድን ነው? የሰው ሰውኛ የሆነ ጥበብ አለ። የግሪክ ሰዎችን ነው የሚያነሳው። መለስ ብለሽ ስትመለከች እኮ እሱን ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ይላል። አንዴ የመስቀሉ ቃል ምናምን የሚለውን ከተናገረ በኋላ እንዲህ ይላል። እሺ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ እንዴ በዓለም ጥበብ አወቅን አላልንም እኛ እንዴ። በእግዚአብሔር መንፈስ እርዳታ ነው ነገሮችን የምናውቀው። እርሱ መንፈስ ቅዱስ ነው የሚገልጥልን። ግን እኛ ፈቃዳችን ግን የሞት አልነበረም ነው። ፈቃዳችን ግን የሞት አይደለም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት ምን የሚሉትን የሚያምኑትን ምን ሊያድን አስቀድሞ የወሰናቸውን አይደለም። በስብከት ሞኝነት የሚያምኑትን ሰምተው የሚያምኑትን ፈቃድ ሳይኖር እንዴት ሰምተህ ታምናለህ? በስብከት ነው የሚለው ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ይሆን ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ምንን ይሻሉ? ጥበብን ይሻሉ። እኛስ ኧረ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ሆኗል፣ ወይም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ እኮ ነው ብሎ ይናገራል። ስለዚህ ለየትኛውም ሰው አይሁድ የለ የግሪክ ሰው የለ በዓለም ጥበብ እመላለሳለሁ አይበል እንጂ እንደው በስብከት ሞኝነት ለማመን ይምጣ እንጂ በቃ በስብከት ሞኝነት የሚያምኑትን ሁሉ ሊያድን የእግዚአብሔር በጎ ፈቃዱ ሆኗል እያለ ነው። ስለዚህ አሁን ቅድም እንዳልሽም አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውም ቁጥር 11 እና 12 ቅድም እኮ አንብቤ ነበር። ከፍ ብለን እናንብበው ብዬሽ ከቁጥር 10 ጀምረን የምናየው መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ትክክል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማንም ማነው ይላል። ማንም የለም ነው። እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ትክክል። ይሄ ማለት ምን ማለት መሰለሽ? በእግዚአብሔር ዘንድ ያለውን የሚያውቀው የእግዚአብሔር መንፈስ ነው ማለት ዓለም በጥበቡ አይደለም የምትደርስበት እግዚአብሔርን ነው። በዓለም ጥበብ ነው እንደሚገኘው እግዚአብሔር። እንዲያ ከሆነ ታዲያ ፈላስፎች ሁሉ ይዳኑ፣ የግሪክ ሰዎች ሁሉ ይዳኑ። በእውቀት አይደለም፣ ወይም ደግሞ በዚህ በሰው ሰውኛ የዓለም በሆነው ጥበብ አይደለም። የእግዚአብሔር ነገር የሚገኘው ቅድም እንዳልኩሽ መገለጥ ነውና ክርስትና በተገለጠው ልክ ነው የምናውቀው የምንረዳው። ስለዚህ የእሷን ሀሳብ እያጠናከርክ ነው ወይስ የእሷን ሀሳብ እያጠናከርክ ነው? ኧረ እባክህን ኧረ ስለዛ የእግዚአብሔርን ነገር የምንቀበለው በተገለጠው ልክ ነው። ክርስትና መገለጥ ነው ያልኩት ቅድም ለዛ ነው። ስለዚህ ክርስትና መገለጥ ነው ማለት ግን እኛ ሙሉ በሙሉ ሙት ሆነን ምንም ማድረግ አንችልም። ዝም ብሎ ብቻ እንደው ከኛ ፈቃድ ውጭ ይሆናል ማለት ግን አይደለም። አሁን ቅድም እንዳነበብኩላችሁም በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃዱ ሆኗል የሚለው ማንን ለማዳን? በስብከት ሞኝነት ምን የሚሉትን የሚያምኑትን። በምን? በስብከት የሚሰበከው ክርስቶስ ነው። ስለዚህ እሱን ስታምን እግዚአብሔር በቃ በበጎ ፈቃዱ ያድናል። አይ በዓለም ጥበብ መላለሳለሁ ካልክ ግን በተአምር ልትቀበሉ አትችልም። ልትቀበሉ ያልቻልከው ራሱ በነገራችን ላይ በጥበብ በዚህ ዓለም ጥበብ እመላለሳለሁ ስላልክ ነው። ስለዛ ፍጥረታዊ ሰው ብሎ የገለጻቸው እነሱን ነው። ሁለት አይነት አድርጎ ያስቀምጣቸዋል። እና እንደዚህ መሆን የለበትም ነው ሀሳቡ እንጂ ፈቃድ ጭራሽ ነፃ ፈቃዳችን ጠፍቶ ድምጥማጡ ጠፍቶ ዝም ብሎ እንደዚሁ መጥቶ ይተክልብናል ማለት አይደለም። እና ቀደም እንዳስረዳዎች
እንደነገርኩሽ አሁንም እንደደገምኩልሽ በስብከት ሞኝነት ለማዳን የእግዚአብሔር በጎ ፈቃድ ሆኗል ያለው ለዛ ነው። ቁጥር 11 ላይ ይቅርታ፣ ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። የዓለምን መንፈስ ተቀበለሽ ቢሆን ኖሮ እንደ ግሪክ ፈላስፋዎች የክርስቶስን መስቀል ነገር ከንቱ ሆኖብሽ ዝም ብለሽ እንደዚሁ ትፈላሰፊ ነበረ። ግን የእግዚአብሔር መንፈስ በእግዚአብሔር ያለውን የሚያውቀው የእግዚአብሔር መንፈስ ነውና ያንን የተገለጠውን ደግሞ በስብከት ሞኝነት አሜን ብለሽ ብትቀበይ ትድኛለሽ፣ ካልሆነ ግን አትድኝም። አስቀድሞ ስለወሰንባቸውን ሄዳኑት አላለም እዚህ ጋር ወይም ፈቃድ የለንም አላለም። ለማመን እየተጠየቀ ያለውን እንደውም ፈቃድ ነው። ምን አይነት ፈቃድ? ይሄ በጥበብ ምናምን በዓለም ጥበብ እንመላለሳለን የሚለውን ተውትና በስብከት ሞኝነት እመኑ እየተባለ እኮ ነው ያለው። እንደዛ ነው። ቴንክ ዩ አመሰግናለሁ። እኔም በቃ ጨርሰናል። እኛ እያልን ያለነው ጸጋ ብቻ ስንል ለማጠቃለያ ያህል እኛ በእውነት እናምናለን። ልክ ነህ። በእምነት በሚባለው ቻናል ይህን ጸጋ ተቀብለናል። ገባ? ግን እምነት በሚባለው በኩል የተቀበላችሁት? አዎ አምነናል። እንዴት ተቀበልነው? በእምነት ጸጋውን ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው። እኔ ሰውን ያልኩት ጸጋው በእምነት አድኗችኋል ይላል። በእምነት እሱንማ ዳግም የሚወልደውን ስላመንን ዳንን። ግን ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው ወይ? አዎ። ከዛ ግን ዋን ስቴፕ ቢሃይንድ ሄድን እና ደግሞ መጀመሪያ ሰዎችን ልብ እንዴት እንደሚከፍት አየን። ሰዎችን ኢኔብል እንደሚያደርግ አየን። አኬ እስካሁን ሰማች አይደል? እሷን እንኳን ስማት እስቲ። ችግር የለውም። ኧረ ይቅርታ አድርጊልኝ። እንግዲህ እኔንም እሱንም እንዴ ብጣት አድርጉ ፕሊስ። ሌሎቻችሁ ስትገቡ መውረድ እንችላለን እኮ ቁጭ አድርገህ እንድትንትን ትለን አይደለም። እስካሁን ሰማች አይደል? አንድ ደቂቃ እንኳን እሷ መስማት አይረድና ቀጣይ ትገባለህ ይሻላል። አሁን እናሷ ጎበዝ እኮ ነው። ትንሽ ስሜታ ይሆናል ሳበር። እሺ በጣም ግን ጎበዝ ነው ብታይ፣ መጽሐፍ ቅዱስ ላይ በጣም ጎበዝ ነው። አውራው እሺ ምን መሰለ አኬ፣ ለመጀመሪያ ጊዜ ነው ማቅ ሰው ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። ከእናንተ ያለው ነገር አንጻራዊ ነው ወይስ እምነትንም ላይክ ማለት ምንም እኛስ የሰራነው ስራ የለም እያለ ነው። ከእናንተ አይደለም የሚለው ምኑን ነው? እዚህ ጋር እቺ ብቻ ክሊር አድርግልኝና በቃ ከኛ አይደለም ምኑ ነው ከኛ ያለው? ከእናንተ አይደለም ሲለ ምኑ ነው ከኛ ያለው? ጸጋውም ከእግዚአብሔር ነው፣ ድነቱም ከእግዚአብሔር ነው አይደለ? ድነቱም ጸጋውም ከእግዚአብሔር ነው። እኛ ግን መቀበል አለብን እኮ። ድህነቱም ከእግዚአብሔር ነው፣ ግን እኛ መቀበል አለብን ነው። ይህንን ድህነት እኮ ይተባላለው እንጂ ድህነት እኮ ከኛ ነው ብለን አናምንም። ድህነት ከእግዚአብሔር ነው፣ ግን ይህንን ከእግዚአብሔር የሆነውን ድህነት ሰዎች ደግሞ አሜን ብሎ መቀበል አለባቸው ነው የምንለው። እሺ I get your point አንደኛ ቆሮንቶስ ላይ ኦልሬዲ አንብበነዋል። እሺ ሌላም ጥቅስ ካለሽ አውጪ፣ ችግር የለም። እሺ ስላለኝ ነው። ምን ይላል መሰለ? ሁለተኛ ቆሮንቶስ 4:6 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ዩሲ ብርሃን ያበራው ራሱ እሱ ነው እኮ እያልን ነው። እምነታችን ኢኔብል እንዲሆን ያደረገው እኛ ጀኔሬት አላረግነውም ስንል እኮ እሱ ነው ያበራው ልባችን ላይ እያልን ነው። በዚህ ጥቅስ መሰረትም ይደግፈናል። ልባችን ላይ አላበራም አላልንም። ትምህርቱን ልቤ ላይ ካበራ እሺ ማለት ቀላል ነው። እሱን ግን ስንፈልግ ነው ያለኛ ፍላጎት ሳይሆን ፈልገን ፈቅደን ነው። ያለኛ ፍላጎት ያለኛ ፈቃድ የሚል ካለ እሱን ለምን አታሳይም ወይ ሜሪ? እሺ አሁን አንተ እያልክ ያለው ልክ የእግዚአብሔር ስጦታ የሆነ አሜን እንደተራ ነገር እየቆጠር ነው እንዴ? ከሞት እኮ ነው እየዳንን ያለ ነው። ከሞት የሚድን ሰው እምቢ ይላል እንዴ? መጀመሪያው ነው ማለት ጭራሽ እምቢ ማለት አይችልም ማለት ለምን ይላል ብለህ ታስባለህ? ለምሳሌ እግዚአብሔር ብርሃን ሲያበራለት ልቡ ላይ ወደ ህይወት ሲመራው አይ እኔ ይሄን ህይወት አልፈልግም ሞቼ ከሉሲፈር ጋር ከጭፍሮቹ ጋር መቃጠል መኖር ነው የሚፈልገው ሰው የሚል ሰው በምድር ላይ አለ? ካላታለለው በስተቀር አብዛኛው ሰው ለምን እምቢ ሁልጊዜ ስለምትሉ ነው እምቢ ማለት እችላለሁ እምቢ ለምን ነፃ ፍቃድ የሌለኝ ይላል ብዙ ሰውና
እግዚአብሔር እኮ ለአንተ ልብ ላይ ሲያበራልህ እኮ ወደ ህይወት እንድትገባ እኮ ነው፣ እንዳትጠፋ እኮ ብሎ ነው። እምቢ ማለትም አይቻልም ያልሽው አሁን የኢሬዚስቲብል ግሬሱ ትምህርት እሱን አይደለም እኛ ሉተራኖችም አንቀበልም ነው የሚሉት። እንኳን እኛና ኢቭን ሉተራኖችም ጭምር ኢሬዚስቲብል ግሬስንስ አንቀበልም ሲሉ ነው የምንሰማው። ያናል ብዙ ያስኪዳቸው ባላቅም ማለት ነው። እውነቱን ለመናገር ሎጂካሊ ካየ ነው የካልቪኒስቶቹ ጥሩ ይመስለኛል። እዚህ ላይ ያው እግዚአብሔር ኦልሬዲ አስቀድሞ ከወሰነ የሚሉትን እነዛ ሰዎች ምንም እምቢ የሚሉበት በተፈጥሮ እናንተ የምትሉት ሲጀመር እምቢ ነው የሚለው ነው አይደለ? ለእግዚአብሔር የትኛውም ሰው ስለሞተ እግዚአብሔር እምቢ ነው የሚለው ነው ብላችሁ እሱ የመረጣቸውን እኮ ይኸው ልባቸውን እንዲከፈትላቸው ያደርጋል። ይኸው ልባቸውም ላይ ብርሃን አብር። ለምን አበራ ብለህ ታስባለህ? እሺ አሁን በዚህ ጥቅስ መሰረት ልባቸው ላይ ያበራው እግዚአብሔር ነውና ሲል እግዚአብሔር ለምን አበራላቸው? ፈልገው ሳይፈልጉ አይደለም እኮ። ያለ ፍላጎት ከሆነ እሱን ጥቅሱን ስጡን እኮ ነው። ያለ እነርሱ ፈቃድ ያለ እነርሱ ፍላጎት የተደረገ ነገር ካለ አሳዩን ነው። አዎ በቃ ለምን መሰለህ የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ሳቢውም እግዚአብሔር እንደሆነ ይናገራል። ስለዚህ እሱን የምንየው ፍላጎቱ ራሱ የመጣው ብዙ ነው እኮ ማለት ብዙ ነው ማለት ተጨልቆ አያልቅም። ጥቅሶች ችግር የለውም። የሚመጡት ጥቅሶች ብዙ እንደሆኑ እኮ አውቃለሁ። ግን የሚነሱት ጥቅሶች ሁሉ በጣም በቀላሉ የሚመለሱ ናቸው። ስለዚህ እሱንም አሁንም ማየትም እንችላለን። የሳቡ አብ ምንድነው? አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም የሚል ዮሐንስ ወንጌል ምዕራፍ 6 ላይ የተነገረ ቃል አለ። እሱንም እናወጣው። ከችሎታ ጋር ያነጻጽረዋል። የሚችል የለም ሲል ማለት ምንድነው? ከችሎታ ጋር ነው። ማንም ሰው አብ ካልጠራው ወደ እሱ የለም፣ ችሎታ የለውም። ስለዚህ ሲጠራው ነው የሚመጣው ማለት ነው። ካልተጠራ አይመጣም። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አይደል? እሱም ጋር አለ። ሌላም ቦታ ለዮሐንስ 6 ቁጥር 65 ላይም አለ። እሺ እንዲህ ይላል። ያው ተመሳይ ነው፣ ተያያዥ ስለሆነ ተመሳይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። እሺ ይህም ጥቅስ እንደ ልክ ቅድም እንዳልኳችሁ ነው። በተደጋጋሚ በሉተራኖቹና ምንድነው በእነዚህ በሪፎርምዶቹ የሚነሳ ጥያቄ ነው። በቃ አብ ራሱ ይወስናል፣ አስቀድሞ መርጧል ምናምን። ከዛ በኋላ እሱ ከሳበ ብቻ ነው የምታምነው። ካልሳበ ግን ማመን አትችልም። ስለዛ በኢምፕሊኬሽን ምን እየተባለ ነው? ያመንከው በቃ አብ ስለሳበ ነው፣ ያላመንከውም አብ ሳይስብ ስለቀረ ነው ወደሚል ያመራል። ያላመንከው ለምሳሌ የሆነ ሰፈራችሁ አንድ ሙስሊም አይተህ ካላመነ በቃ አብ ሳይስበው ቀርቶ ነው ስላልፈለገው ነው ያስብላል። እና ይህንን ጥቅስ በሉተራኖቹ ሳይድ ፎርሙላ ኦፍ ኮንኮርድ ዘው ሶሪ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛ ቁጥር ላይ ይህንን ጥቅስ ይጠቅሱታል። በእነዚህ በሪፎርምዶቹ ሳይድ ደግሞ የቤልጂክ ኮንፌሽን አርቲክል 14 ላይ አለ። ይህ በጥቅስ ደረጃ ተጠቅሱ ማለት ነው። ግን ስለ ቃሉ እንደው በቀላሉ እንየው ካልን ከፍ ብሎ ካየው ነገሩ ግልጽ ይሆንልሃል። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል ይልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። በኋላ ላይ የህይወት እንጀራ እርሱ እንደሆነ ይነግራቸዋል ምናምን። ይሄ ያ ክፍል ነው እና በእርሱ ማመን እንዳለባቸው እርሱ የሚሰጣቸውን ምግብ የህይወት ምግብ ለማግኘት በእርሱ ማመን እንዳለባቸው ይነግራቸዋል። ግን የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለውን ቀጣይ እዛው ጋር ሲያብራራው በምን መልኩ ያብራራው? ኢሚዲየት ቀጣይ ጠቅሰን ያልኳቸው ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተጽፏል ይላል በነቢያት። አብን የምርም ሰምታችሁት እንደሆነ ነው እያላቸው ያለው። የምርም አብን የምታመልኩ ከሆነ የምርም አብን የምትከተሉ ከሆነ የምርም ከአብ ተምራችሁ እንደሆነ በሉ እንግዲህ እኔን የላከኝ አብ ነውና አብ ስለላከው ጌታ ኢየሱስን አብን የሚከተል ሰው ኢየሱስን መከተሉ አይቀርም፣ ወልድን መከተሉ አይቀርም። ምክንያቱም አብን የላከው ጌታ ኢየሱስ ስለሆነ፣ ይቅርታ አብ የላከው ጌታ ኢየሱስን የላከው አብ ስለሆነ ጌታ ኢየሱስን የላከው አብ ስለሆነ ከአብ የሰማ የተማረ ጌታ ኢየሱስን ይቀበላል። እሱን ለመናገር ብቻ ነው አብ ከሳበው በቀር ያለው። በምን አወቅ? ይኸው ቁጥር 45 ላይ እዛው ቀጣዩ ጥቅስ ላይ እኮ አብራራው። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብ አስቀድሞ የወሰነው ምናምን አይደለም፣ ወይም ደግሞ አብ እንዲመጣ የፈቀደለት ብቻ እየመረጠ ማለት አይደለም። ከአብ የሰማ
ምን ያለ ከአብ የሰማ ምን ያለ እኔን የምትቃወሙት የማታምኑት በእኔ በቃ በአብም እያመናችሁ ስላሉ ነው። ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። በማን እንድታምኑ? እርሱ በላከው፣ አብ በላከው፣ እርሱም ጌታ ኢየሱስ ነው። በእርሱ እንድታምኑ ነው፣ እመኑ። አሁን የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። ስለዚህ እግዚአብሔር ከእነርሱ ይጠብቃል። አሁን እምነትን ከነዚህ ሰዎች ይጠብቃል። እኔ መጠየቅ ጀመሩ። በቃ እንድናምን እስቲ ምንድነው ምልክት የምታሳየን? በል ምልክት አሳየንና እንዲህ ምክንያቱም በሙሴ ሰዓት ጥንት ላይ ይበሉ ዘንድ ከሰማይ መናን ሰጣቸው ተብሎ ስለተጻፈ አባቶቻችን በምድረ በዳ መና በልተዋል። እንግዲህ አንተም አንዳች ተአምር አሳየን ነው። ጌታ ኢየሱስ መልሶ ይነግራቸዋል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና እያለ ይነግራቸዋል። የሕይወት እንጀራ እኔ ነኝ እያለ ይነግራቸዋል። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም እያለ ይነግራቸዋል። ስለዚህ እመኑብኝ ነው። አብ በላከው እመኑ ነው። ኦኬ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ አላስወጣውም፣ ወደ ውጭ ማለት ነው አላስወጣውም እያለ ይናገራል። ስለዚህ አብ የሚሰጠኝ ሁሉ ይመጣል ወደ እኔ እንዲህ እያለ ይናገርና ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ አባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። የአባቱ ፍቃድ ምንድነው? የአብ ፍቃድ በቃ ልጅን አይቶ የሚያምን ሁሉ እንዲድን። ግን ገና ከጅምሩ እነዚህ አይሁዳውያን አብን እምቢ ብለዋል። ከአብ የተማሩ አይደሉም። እንደዚህ አብን እምቢ ብለዋልና በጌታ በኢየሱስ ሊያምኑ አልቻሉም። ስለዚህ በጌታ በኢየሱስ ክርስቶስ ለማመን ገና ከጅምሩ እነዚህ ከአብ የተማሩ መሆን አለባቸው፣ ወይም አብን ራሱ የምርም ከልባቸው ሊከተሉት ይገባል። በንጹህ ልብ በፍጹም ልብ አብን መከተል ነበረባቸው። አይሁዳውያን ራሳቸው የምርም እግዚአብሔር አምላክን የሚከተሉ ቢሆን በቀና ልብ ጌታ ኢየሱስን የማይከተሉበት ምን ምክንያት ነበረ ነው። እሱ እኮ ነው ጉዳዩ። እዛ ላይ እኮ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ካለ በኋላ ቀጣዩ ጥቅስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ከላይ ወደ እኔ ሊመጣ የሚችለው አብ የሳበው ነው ብሏል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ብሏል። ከታች ራሱ ደግሞ ምን ብሎ ተናገረ? ወደ እኔ የሚመጣው ከአብ የተማረ ይላል። ስለዚህ አስቀድሞ ከአብ የተማረ አብን ያወቀ እርሱ ጌታ ኢየሱስን ይከተላል። አሁን እዚህ ላይ አንድ ነገር እናንሳ። በመጀመሪያ ደረጃ ከአብ የተማረ ነው ወደ እኔ የሚመጣው ከተባለ በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ ብለን እንድንጠይቅ ያደርገናል። እየሰማችሁ ነው ጋይስ? በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ? አየህ፣ በቃ ፈቃድ አለ። ዝም ብሎ ሙት አይደለም። ከአብ ትማራለህ። ከአብ የተማረ እርሱ ክርስቶስ ሲመጣ ክርስቶስን ሲያይም ደግሞ በክርስቶስም ያምናል። ለምን? ጌታ ኢየሱስን የላከው ራሱ አብ ስለሆነ አብን ደግሞ ኦልሬዲ አምኖበታል። ያ ሰው በአብ በእውነትም የሚያምን ሰው በጌታ ኢየሱስም ያምናል ነው። በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና እና እሱ ከዛ አንጻር ልንመለከተው ይገባል። እህትዋ ቁጥር 45 ላይ አብራርቶታል። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አስቀድሞ ከአብ የተማረ ካለ ጌታ ኢየሱስ ሲመጣ እንግዳ አይሆንበትም። ለምን? ኦልሬዲ ጌታ ኢየሱስን የላከው ራሱ አብ ስለሆነ አብን የሚያውቅ ወልድ ሲመጣ ወልድ በዛ ደረጃ እንግዳ አይሆንበትም ነው። እሱን ለማሳየት ነው።
እኔም አመሰግናለሁ ሜሪ። እግዚአብሔር በነገር ሁሉ ይርዳሽ፣ ያበርታሽ። አመሰግናለሁ። በርቺ፣ አትጥፊ እና ጥሩ ተወያይ ነሽ። በፍጹም ኧረ ጸዴ ነው። አንዳንዴ ሙድ ያዙ ምናምን የምትዩን ነገር ነው እንጂ ትንሽ ከሃይማኖታችን ጋር አይሄድም። እንደዚህ አይነት ቃል ስቀልድ ነው። ኧረ ስቀልድ ነው። ኧረ ስቀልድ ነው። ኧረ አውቄ ነው። እኛ ራሳችን እዚህ ሙድ ስንይዝ ነው የምንውለው። ፍትት በይ በቃ ብቅ በይ። እሺ ሜሪ፣ እሺ። በስመ አብ ምዕመናን፣ ጥሩ ትምህርት ነው። ከዚህ በኋላ ገብቶ እንዳይቦካ ማታ ደግሞ ቢሆን አሪፍ ነው መሰለኝ። አዎ ማታ ደግሞ እንግዲህ አጋጣሚው